ሀቅን እንድትነቅልለት የማይፈቅድልህ አደገኛ አሰራር እንዳለ ስንነግረን ነበር። እኔ በግሌ 18 ዓመቴ ነው የምልህ። በቲክቶክ ጊዜ ሳይሆን በፓልቶክ ጊዜ ነው። ወገኖቼ ከዶክተር ብርሃኑም ጋር ይሁን ከፕሮፌሰር ብርሃኑም ጋር ይሁን ከዶክተር ያዕቆብ ጋር ወይም ከካሱ ይላላ ጋር የግላን ምንም አይነት ጸብ የለኝም። ግን ህዝባቸውን በቀን ፀሐይ በጠራራ ፀሐይ ሲሸጡ ስላየሁ ስለሌላው ለጥቅም ብሎ ስለራሱ መብቱን እንዳይጎልበት ለዛውም እኮ ማስጠንቀቅ ለጥንቃቄ ብሎ ነው ጥቅሙ እንዳይጎልበት ብሎ የሚታገለውን አይ ዘግይተሃል መደራጀት ድሮ ነበር መደራጀት የነበረብህ ሲሉት በአራት ቀይ ሽብሮች ውስጥ ያለፈን ይሄን በጣም ሬዚሊየንት ያለው በጣም ጽናት ያለው በማንነቱ ላይ በጉራጌነቱ ወይም እንዲህ በሰላማዊነቱ ላይ መቀጠል የሚፈልግ ህዝብ ግን የሚደርስበትን ነገር አንድም ነገር አላሉ። በነገራችን ላይ እኔ በልጅነቴ በቀይ ሽብር ተማሪዎች ጭፍጨፋ ጊዜ እኔ በተወለድኩበት አካባቢ ወልቂጤ አሁን ዩኒቨርሲቲ ባለበት አካባቢ ማለት ነው ወረድ ብሎ 2400 አካባቢ የሚደርስ ተማሪ በሰልፍ ተሰልፎ በሬሳ ላይ በተማሪ ሬሳ ላይ ተረጋግጣችሁ ወደ ክላስ ግቡ ተብለን እንማርስ ጋሽ አንዴ ቆይ ታወራለክ። አንድ ሰው ሩቅያ ፕሊስ ወይ ወራጂ የሆነ ሰው ወረዶ አንድ ሰው እና ጋሽ ይቀጥል። እሺ እና ግፋለ ታሪካችሁን ግን ይቀሟቸዋል። ቢሰሟችሁና ይቀሟቸዋል። ቅርብ ጊዜ አሁን ሚዲያው አይታችሁ ከሆነ እስቲ ስለ የትኛው ፍትህ ነው ወገኖቼ? እስቲ ሚዲያ ውስጥ እዩ። ሜጀር የሚባሉ ሚዲያዎች እኮ አሁን እንኳን እዚህ ትንሽ የተሻለ የሚለው ጉራጌ ሪፕሬዘንት የሚያደርግ ነው ብዬ ስለማምን ነው። እስቲ የትኛው ሚዲያ ውስጥ ነው ጉራጌ ለምን እንዲህ ይበደላል? ከክልልነት ጀምሮ ለምን እንደዚህ አይነት መዋቅር እስከ ታች ተደርሶ ክልል አያስፈልገንም አንድነት ይሻላል። አንድነት እኮ ጥሩ ነው ሲኖር መልካም ነው፣ ከሌለ ግን የለም። እና ወደ ገደለው ስንገባ ወገኖች ወደ ገደለው ስንገባ ዛሬ እህቴ እንዳለችው ይቅርታ መጠየቅ መቻል አለበት። የሚያጸዳው ነገር ቢኖር ገንዘብ አይደለም ሌላ አይደለም፣ ከህሊናችን የመነጨ የይቅርታ ልብ ይዘን እንደገና ይሄንን ህዝብ በአንድ ልንመራው ልናዘጋጀው ለአመጻ አይደለም እንዲዋጋ ጠመንጃ እንዲመዛ አይደለም ወይም ደግሞ ማለማነጣጣር እንዲማር ዛሬ አይደለም፣ ግን ሰላማዊ በሆነ መንገድ መብቱን ይጠይቅና መብቱም ይከበርለት ዘንድ ይሄ አልገባዮች ደግሞ መጥተው የሚፈተፍቱበት ነገር ያልገባቸው ናቸው አንዳንዶቹ። ሌሎቹ ደግሞ ጥቅም አደሮች ናቸው፣ ከሆዳቸው ያለፈ የሚያስቡት ነገር የሌላቸው ናቸው። ሶስተኞቹ ደግሞ ጉራጌ ክልል ቢሆንና በክልል ቢደራጅ እንደዚህ አይነት መከራ አይደርስበትም። ምክንያቱም ሚኒመም የራሱ በጣም ግዙፍ ወጣት እኮ ያለው ህዝብ ነው ጉራጌ እኮ ወገኖች አይታችሁት ከሆነ ከአንድ አራተኛው በላይ እኮ አዲስ አበባ ያለ አዲስ አበባ ዩኒቨርሲቲ በተደረገ ከሩቡ በላይ የሆነው እኮ ጉራጌ ነው አይደለም? ከሩቡ በላይ በጥናት ማለት አሁን ሊበልጥ ይችላል። ይሄ ወጣት ሁሉ ዝም ብሎ እየተሰቃየ እንደሚዳቆ በየቦታው በገዛ ሀገሩ እየደነገጠ ከሚኖር ሰልጥኖ ውትድርናውን ሰልጥኖ ሌላውን ለማጥቃት ሳይሆን ለመውጋት ሳይሆን እንደዚህ የሚገደሉ እናቶቻችን ምስራቅ ውስጥ አሁን የሆነ ኢንሴኖ ውስጥ የሆነ ያለው ግፍ የንብረት መውደም በሁለተኛነት ብናየው፣ በመጀመር በቀዳሚነት ግን የእናቶቻችን ህይወት እንዴት እናት ትታረዳለች በቢላ እንዴት ሆዷ ይዘረገፋል። በጣም ውስጥ የገባ ጥላቻ ከሌለን በስተቀር ለማጥፋት ይሄንን ትልቅ ህዝብ ለማጥፋት ካልታቀደ በስተቀር እንዴት የ9 ዓመት ልጅ አንስቼዋለሁ። እንዴት በርካቶች ገበሬዎች ምንም የማያውቁ እንዴት ወጣቶች እኛ በልጅነት